ከቀናት አሽሩ ዙልሂጃ መረጠልን፣ ከሳምንታት ጁምዓ መረጠልን፣ ከወራት ረመዳንን መረጠልን፣ ከቦታ መካ መረጠልን፣ ከሌሊት ለይለቱል ቀድር መረጠልን። ብዙ ሰዎች ረመዳን ወደ 20 ወደ 18 ወደ 19 ሲገባ አለቀብን ይላሉ። ነገር ግን ትልቁ ቀናቶች ፊት ለፊታችን ይገኛሉ። ለይለቱል ቀድር ኸይሩ ሚን አልፍ ሻህር የተባለው 83 ዓመት ከ4 ወር ኢባዳ እንዳደረገ የሚቆጠርለት ፊት ለፊት ለይለቱል ቀድር አለ። በእነዚህ ቀናቶች እንግዲህ መልካም ስራዎችን በመስራት ኢባዳዎችን በማድረግ ጾማችንን ጥሩ መዝጊያ እንድናደርገው መልእክቴ ነው። አላህ ሱብሓነሁ ወተዓላ ጾሞ ከሚመነዱት ተመንድተው አጅር ከሚያገኙት በጀነት ውስጥ ደግሞ ረያን የተባለውን ጀነት ከሚያገኙት ባሪያዎች እንዲያደርገን ምኞታችን ነው። የተጨነቅንበት የምንፈረጅበት፣ ያጣነው የምናገኝበት፣ የታመምነውን ፈውስ የምናገኝበት እንዲሁም ከሚመጡብን መጥፎ ነገሮች ሁሉ የምንጠበቅበት ረመዳን እንዲሆን እመኛለሁ። ጌታችን አላህ ሱብሓነሁ ወተዓላ ይህ ረመዳን የመጨረሻ እንዳታደርግብን ደግሞ እማጸናሃለሁ። መልካም ረመዳን እመኝላችኋለሁ።